ፕሊዝ ፎሎ አድርጉኝ። ፕሊዝ ፎሎ አድርጉኝ። ታፕ ጋይስ፣ ታፕ አድርጉ ጋይስ፣ ታፕ አድርጉ። ፎሎ አድርጉኝ ፕሊዝ። አበባም አላችሁ አንድ አበባ ያላችሁ አንድ አበባ ፕሊዝ። የቤት ኪራይ ደርሶብኛል ወንድሜ። ይሄን የምልህ እኔ ዶክተር ታምራት ነኝ። ዶክተር ብቻ አይደለሁም፣ ፓብሊክ ሄልዝ ስፔሻሊስት ነኝ። እጅግ በጣም ከፍተኛ ማዕረግ አምጥቼ 3.98 ሰርቼ ሪሰርች ኤክሰሌንት አግኝቼ፣ እሱ ብቻ አይደለም ሜዲካል ኮደር ነኝ። ሜዲካል መረጃዎችን ለሄልዝ ኢንሹራንስ እና ለሌሎች ኦርጋናይዜሽኖች ትራንስክራይብ የማደርግ ሰርቲፋይድ ሜዲካል ኮደር ነኝ። ይህም ብቻ አይደለም የፅንስና የማህፀን ስፔሻሊቲ ሬዚደንት ሐኪም ነኝ። ደሞዜ ግን ስንት እንደሆነ ታውቃለህ? 10,600 ብር ነው። ይህ ሁሉ የደረሰብኝ ሰነፍ ስለሆንኩ እንዳይመስልህ፣ ጠንካራ በመሆኔ ነው። ደደብ ስለሆንኩ እንዳይመስልህ፣ አጥንቼ ጎብዤ ስማርት ስለነበርኩ ነው። ያኔ በትምህርት ወድቄ ቢሆን ይህ ሁሉ አይደርስብንም ነበረ። ይህን ሁሉ የስቃይ ጉዞ ተጉዤ መጨረሻ ላይ እኔንም ቤተሰቦችንም ፋይናንሻሊ ሰፖርት ማድረግ አቅቶኝ ዛሬ ላይ ደሞዝ እስኪወጣ ጠብቄ የቤት ኪራይ ለመክፈል አልጨነቅም ነበር። እናቴ አባቴ ሲታመሙ በምንድን ነው የማሳክማቸው? እኔ እኮ ለስሙ ዶክተር ነኝ ብዬ ራስን አልጎዳም ነበረ። ይህ ሁሉ የደረሰብኝ ሰቃይ ተማሪ ስለነበርኩ ነው። የሰቀልነው እኮ እንደናንተ በኤአይ የምትፈልጉትን ነገር በፈለጋችሁት ጊዜ በምታገኙበት ዘመን ሳይሆን አንድ መጽሐፍ ለ12 ለ15 ተውሰን እያነበብን በግሩፕ አንድ መጽሐፍ ለ15 ሰው ተሰጥቶን እያነበብን ኢንተርኔት በሌለበት ዋይፋይ በሌለበት ዘመን አንብበን በግል ጥረታችን ዶክተር ሆነን ነው ይህ ብሎ የደረሰብን። ታዲያ ዛሬ እኔ ከደረሰብኝ ተነስቼ ጭራሽ ይህን ሁሉ ዓመታት ተምሬ የተማርኩበት ሙያ ለሀገሬ እየሰጠ ያለውን ያክሉ እንኳን ባይሆን እኔ እንደዚህ ጋር ሰርቫይቭ የማደርግበትን የመኖር ህልውናዬን ለማስጠበቅ የሚሆን ፋይናንሻል ነገር ማግኘት ስላቃተኝ ዛሬ ላይ ቲክታክ ላይ መጥቼ ታብታብ እንድታረግ፣ ፎሎ እንድታረግ፣ ኮፕሊንክ እንድታረግ፣ አበባ እንድትሰጠኝ የሚለምንህ ወንድሜ ስላልተማርኩ አይደለም፣ ስለተማርኩ ነው። ስለዚህ እንደኔ 19 ዓመት ተምረ ዶክተር ሆነ ከዛም ደግሞ ማስተርስ ተምረ ከህክምና ውጪ በፓብሊክ ሄልዝ ላይ ኤክስፐርት ሆነ እሱ ብቻ ሜዲካል ኮደር ሆነ ከዛ ስፔሻሊስት ሆነ ደሞዝን መክፈል የማትችል ከሆነ ተመልሰ መታ ፌስቡክ ላይ እንደ ስፔሻሊስቶቹ እንደ ዶክተሮቹ ታብታብ ለማስደረግ ፎሎ ለማደራረግ ከሆነ ታዲያ ከአሁኑ ለምን አትጀምርም? መውደቂ እኮ ታዲያ ልዩ እድል ነው እኮ ለአንተ። የምነግርህ እሱን ነው። ስለዚህ ወንድሜ ይህን ቪዲዮ የሰራውልህ ዛሬ ሚዲያ ላይ ቁጭ ብለው ቲክታክ ላይ ቁጭ ብለው ታብታብ የሚያስደርጉ አበባ የሚለምኑ የቤት ኪራይ ደርሶባቸው ጌም የሚጫወቱ ስፔሻሊስት ሐኪሞች፣ የልብ ቀዶ ጥገና ሐኪሞች የልጆቻቸውን የቤት ኪራይ የትምህርት ቤት ወጪ መሸፈን አቅቷቸው እየለመኑ ያሉ ሐኪሞችን አይተህ አንተ ዛሬ የራስን ህይወት እንድታስተካከል እንጂ አንተ የፈለግከውን ብትማር የኔ ህይወት ላይ የሚጨምረው ነገር የለም። እኔ ስለ አንተ ህይወት አይገደኝም። ባይዘው ይሄ እንደ ወንድም እኔ ላይ ደረሰብኝ እንዳይደርስብህ የምትሸማቀቅ ብዬ ነው ወንድም። ብልጥ ሰው ከሰው ህይወት ይማራል ብዬ ቢያንስ እንደኔ አይነት የድሃ ልጆች ቤተሰብ መርዳት አቅቷቸው ኤክስፔክት የሚያደርጉበት ህይወትና የሚኖሩበት ህይወት ሳይገናኝ ሲቀር ራሳቸውን እንዳያጠፉ ሙያቸውን እንዳይጠሉ ህዝብን እንዳይጠሉ ለማድረግ ነው እንጂ አንተ ዶክተር ብትሆን ነርስ ብትሆን አሩን ከራወየው እኔ አንተ ህይወት አያገባኝም። ይሄ ቅናት እንዳይመስል በውስጥ መስመር መታችሁ አንተ ለራስህ ዶክተር ሆነህ እንጀራን አገኝታ ምናምን የምትሉ ሰዎች እንደኔ እንጀራ አገኙ፣ እናንተ ግቡ ተማሩ፣ ችግር የለውም። ሲጀመር እኛ ለምን ብቻችን እንቃጠላለን? ከሁሉም ቤት አንዳንድ ሰው ጤና ባለሙያ ሆኖ መቃጠል አለበት። እኛ ላይ የሚደርስብንን ከህዝብ የሚደርስብንን ወቀሳ፣ ከሄልዝ ሲስቴም የሚደርስብንን የሄልዝ ስርዓት ውድቀት የሚያመጣውን ተጽዕኖ ሁሉም መቋደስ አለበት። ሁሉም ቤት መግባት አለበት። እኛ ለብቻችን ለምንድን ነው ሰቅለን የተሻለ ውጤት አምጥተን የተሻለ ሰዎች ሆነን እጅግ ዲስፕሊን ሆነን ተምረን ዋጋ ከፍለን ለምን ብቻችን እንቀጥላለን? እንደዛ ብለን ማለፍ እንችል ነበረ። ግን ዛሬ እናንተን ለመታደግ የተሻለ ነገር ብትደርሱ ለሀገሪቱ ትጠቅማላችሁ በሚል ነው እንደዚህ የምናወራው እንጂ እኛ ዶክተር ሆነን እናንተ ዶክተር እንዳትሆኑ ወይም እኛ ተጠቅመንበት እናንተ እንዳትጠቀሙበት አይደለም። እንደዛ እንዳታስቡ። ይህን ቪዲዮ ኮፒሊንክ አድርጉ፣ ሼር። አሁንም ዶክተር ነኝ፣ የቤት ኪራይ መክፈል አልችልም። ይህን ቪዲዮ ኮፒሊንክ አድርጉ። ግፍት መስጠት የሚችሉ ሰዎች በዚህ ቪዲዮ ላይ ግፍት ስጡኝ።
ኮፒ ሊንክ አድርጉ። ጌም ሲጫወት መታችሁ ሰፖርት አድርጉኝ። ስለዚህ ሰፖርት አድርጉኝ። ደሞዜ አይጠቅምም፣ ተምሬ ደረስኩበት አልጠቀመኝ። በቃ ኮፒ ሊንክ አድርጉ፣ ሼር አድርጉ፣ ሰፖርት አድርጉኝ። ጌም ሲጫወት መታችሁ አንበሳ ግጩኝ። በቃ አልመልስላችሁም፣ ግን ደግሞ ደስ ብሎኝ ሕክምና እንዲሰራ ከፈለጋችሁ ሰፖርት አድርጉኝ። ይህን ለማለት ነው። አመሰግናለሁ።